እንግዲህ ተበልቶ አይጠገብ የሆነ ፓስታ ፍርኖ ነው የምንሰራው ዛሬ ማለት ነው። ፓስታ እየተቀቀለ ነው እንግዲህ ፓስታ ሲቀቀል እንቁላል እንጨምርበታለን። ልብ በሉ ፓስታው ላይ ነው የሚጨመረው። ከዛ ሶስ ይጨመርበታል፣ ቅመማ ቅመም ሁሉ ይጨመርበታል፣ ጨው ይጨመርበታል። በደንብ ልብ ብላችሁ ካያችሁ በጣም ቀላል አሰራር ነው። ተበልቶ አይጠገብም። ቺዝ ፈቅፍቃችሁ ትጨምራላችሁ። ከዛ ዘይት ታረጉትና የተዘጋጀ ስጋ ነው ይሄ። ለብቻው ትጠብሳላችሁ። እሱን ሽንኩርት ባሮ ሽንኩርት ነው ይሄ። ቀይ ሽንኩርት ሳይሆን ባሮ ሽንኩርት። ከዛ ቀይ ሽንኩርት እንከትፍበታለን። ከዛ ቀይ ሽንኩርት፣ እንጉዳይ፣ ከዛ ፐርሲኒ እንከትፍበታለን። ከትፈን እንጨምርበታለን። ነጭ ሽንኩርት አንድ ፍሬ ብቻ። የፈረንጅ ቃሪያ እንጨምርበታለን። አንድ አራተኛ የፈረንጅ ቃሪያ፣ የምንፈልገውን ያህል ጨምረን እንግዲህ አብስለን አውጥተናል። ከፓስታው ጋር ማደባለቅ ነው። ቺዝ፣ ከዛ ያዘጋጀነውን ፓስታ እንገለብጠዋለን። አሁንም የፈረንጅ ቃሪያ ለሰላጣ ነው የምናዘጋጀው። ኪያር እንከትፍበታለን። ቲማቲም ነው ይሄ፣ ሌላ ነገር እንዳይመስላችሁ ቲማቲም። ባሮ ሽንኩርት አሁንም እና የፈረንጅ ቃሪያ ጨምረን የምንፈልገውን አይነት ሰላጣ የምንፈልገውን መልክ ሰላጣ ማዘጋጀት እንችላለን። ይሄንን በሳህን አድርገን ገልብጠነዋል። እንግዲህ በአንድ በኩል በስሏል፣ ሁለተኛው ዙር በስሏል። የምንፈልገውን ቅመማ ቅመም እየጨመርን እንግዲህ ሰላጣውን የፈለግነውን አይነት ሰላጣ ማዘጋጀት ይቻላል። በዚህ አይነት አሰራር ፓስታ ፍርኖ አዘገጃጀትም ሆነ አሰራር በጣም ቀላል ነው። በቤታችሁ ሰርታችሁ ሞክሩ። እንግዲህ ተበልቶ አይጠገብም። ቀምሳችሁ እዩት፣ ሞክሩት። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልን። እናመሰግናለን። ላይክ፣ ሼር፣